እምጫው እምቆጣው ለናንተው ነው ወይ አንድ ቀን በአካል ለያያችኋለሁ ወይ አንድ ቀን በሞት ለያያችኋለሁ والله እኔ ጮት የሚናፍቃችሁ ቀን ይመጣል ይሄን ስል ዩሱፍ ጥሩ ሰው ነው አላህን የሚፈራ ነው ከናንተ የበለጠ ነው ይያልኩ አይደለም ግን እምጫው ለናንተው አውሬ እየተጠበቃቸው ነው ልጆቻችን እየተበሉም ነው እየጠፈም ነው ባልሆነ ነገር ላይ ማለት ነው እየወደቁ ነው መጀመሪያ ከእስላሚክ ትምህርት ቤት በፊት ቤታችንን ማለት ነው እስላሚክ እናርገው አንተ ሱና ተከተለም የሙሐመድን ሱና ከዛሬው ጀመሩ አንቺ ማለት ነው ትክክለኛ ሂጃብ አትለብሽም ዛሬውኑ ማለት ነው ሂጃብ ልበሺ ለባሎች ሚስቶቻችሁ ማለት ነው ወደ ቤት ወደ ውጪ በሚወጡበት ሰዓት እችን ብቻ ሸፍነው ጉርድ ለብሰው ወይንም ተወጣጥረው ወይንም ቅርጻቸውን የሚያመላክት ልብስ እየለበሱ ማለት ነው እንዲሄዱ ስንፈቅድላቸው والله ወንድነት አይሰማን ያ ወንድነት አይደለም ሚስትስ ኮነች ድረስ ልትሰማ ልታዛ ትእዛዝ ልትቀበል እስላም የሆነ ማለት ነው ልብስ ልትለብስ ለልጆቿም ነገ ተምሳሌት እንድትሆን ማለት ነው መቅረጽ ያንተ የወንድነት ስራ ነው ዛሬ ሚስቶቻችን በምን አይነት አህዋል እንደሚወጡላችንም እያየን ነው አይደለ እንዴ እቺ ትደረጋለች ወይ ማሻአላህ እከሌኮ ሂጃብ ትለብሳለች ይባላል والله አንተ ነህ ሂጃብ ያልከው አላህ ዘንድ እሱ አይደለም ሂጃብ ብሎ አላህ ይጠራ ያንን አይደል እቺን ብቻ ማሰር አይደለም ሌላው በዚህ አጋጣሚ ለህቶች ያደራመላችሁ መስጂድ ስትመጡ ሊሆን ይችላል ያኒ ጁምዓ ሊሆን ይችላል ሰርግ ሊሆን ይችላል والله ማለት ነው የባላችሁን ሐቅ ጠብቃችሁ ባላችሁን ጠይቁ ሚስት ሽቶ ተቀብታ ስትወጣ ማለት ነው ለምንድን ነው ዝም የምትላት ነብዩ አለይሂ ሰላቱ ወሰለም አንድ ሴት ልጅ ሽቶ ተቀብታ ከቤቷ አትወጣም ሐዲስ ኢማሙ ነሳኢ አትወጣም ወታሳሉ ነብዩ አለይሂ ሰላም በወንዶች ላይ ማለት ነው አጠገብ አታልፈም ካላለፈች ይቻላል ማለት አይደለም انها زانيه ከተሳሳትኩ ኡስታዝ እዚህ ያለው እንደዛ አይደለ እንዴ ኡስታዝ እሷ ዝሙተኛ ነኝ እኔ አይደለም መሐመድ ነው አለይሂ ሰላም ያሉት ኸዋኒ መጀመሪያውን እኮ እኛ እስላማዊ ህይወት ስላልኖርን ነው ቤታችንን እስላማዊ ማለት ነው ነገር ላይ ስላልገነባን ነው ዛሬ ምናየው ጉድን ምናየው ቤታችንን በዲኑ አንጸ ነው አላህ የሚፈልገው መልኩ ምንጓዝና ተምሳሌታችንን መሐመድ አድርገን ራሳችንን በዛ ብንቀርጽ ኖሮ والله ሁላ ችግር አይፈጠርም ነበር አላህ Subhanahu Wa Ta'ala እኔንም እናንተንም ቀጥተኛው መንገድ ይምራል በልጆቻችን የተፈተኑ ለአላህ ልጆቻችንን ያቃናለን አላህ ማለት ነው ይለፉ በልጆቻቸው ላይ ሚለፉ ወላጆችን ሁላ አላህ ማለት ነው ጥፍ አድርጎ በዱንያም በአኺራም አላህ ያስደስት